አንዴ ቪዲዮን አይተን እንመለስ። ሰላም እንዴት ናችሁ ውድ የሀገሬ ልጆች? እኔ ያለው እግዚአብሔር ይመስገን። ያው እንደምታዩኝ ትንሽ በገጠመኝ እክል ምክንያት እዚች ዊልቸር ላይ ቁጭ ብዬ ቤት ውስጥ ቀርቻለሁ ማለት ነው። ወደ 2 አመት ከምናምን አሁን 3ኛ አመቴ አልጋ ላይ ቀርቻለሁ ማለት ነው። ቪዲዮን አይተን እንደተመለስን እንግዲህ ወንድማችን በካንሰር በሽታ ታማሚ ሆኖ በ3 አመት ባልጋ ላይ የቆየ ሲሆን እንግዲህ ለወገን ደራሽ ወገን ነውና ቤተሰቦቹ ደግሞ በሐኪም የተጠየቀውን ገንዘብ መክፈል ስላልቻሉ ወደ እናንተ መጥተው የእርዳታችሁን እጅ እንደዘረጋው ተመልክታችኋል። ስለዚህ ውድና ቸር የሆናችሁ የኢትዮጵያ ቤተሰቦቻችን እነዚህን ቤተሰቦች ይሄንን ወጣት መታደግ ስላለብን እኛም ከጎኑ ሆነን በእግዚአብሔር ስም እርዳታችሁን የእርዳታችሁን እንድዘረጉ በእግዚአብሔር ስም እንጠይቃችኋለን። ስለዚህ ለወገን ለመርዳት ሰው መሆን በቂ ነው።